ፍለሽ ነው ሰራተኛ የምታመጪው። እኔ የምፈልገው ክርስቲያን ነው ካለች ክርስቲያን ነው ሊመጣላት የሚገባው። ሙስሊም ካለች ሙስሊም፣ የተማረች እንግሊዘኛ የምትችል ካለች እንግሊዘኛ የምትችል ችግር የለብኝም። እድሜ ራሱ እድሜዋ ካስቀመጠች የ40 ዓመት ሴት ካለች 40 ዓመት ቁመት እንዳትበልጠኝ፣ ረጅም ሴት አልፈልግም ካለች ረጅም ሴት ማምጣት የለበትም። የኛ ይሄንን አያውቁም። እኔ የእናቴን ላም ሽጬ ነው የመጣሁት ብላ ያለቀሰች ልጅ የተመለሰች አውቃለሁ። ምኑና ነው የምታለቅሰው? እሷ ስታለቅስ እኔ አለቀስኩ። እኔና ትዕግስት አንድ መክተብ ውስጥ ሰርተናል። እሷ በመስመር እኔ ቀጥታ ሆኜ ኦሮመኛ አስተርጓሚ ሆና የእናቴን ላም ሽጬ ነው የመጣሁት ብላ ስትል እኔ አለቀስኩኝ። ሳለቅስ በካሜራው ሰው ይዋየኝ። ለምንድን ነው? ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን ከኔ ጋር ሁሉም ሰላም ነው። በጣም ጠፍቻለሁ ቤተሰብ። እኔ ምን ይሻለኛል? እውነት አልጠፋም እላለሁ ግን መልሼ እጠፋለሁ። ይሄን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። እንደምታዩኝ በጣም እየጠፋው ነው የምመጣውና እንደዛ ሲሆን ደግሞ ቪዲዮአችን ለሰዎች አይደርስም። ምንም አይነት ነገር ሼር አያደርገውም ማለት ነውና እባካችሁ በእግዚአብሔር ላይክ ሸር አድርጉልኝ። አንደኛ የምጠፋበት ምክንያት ቪዲዮ ስለማይታይልኝ ነው። ማርያምን እይታ የለውም፣ በቃ ላይክ የለውም፣ ምን የለውም። እንደዛ ሲሆን ደግሞ እኔ እየደብረኛል ማለት ነው። በቃ መስራት አልፈልግም፣ ተስፋ ቆረጥኩ። በአጠቃላይ አሁን ተስፋ ቆርጫለሁ ማለት ይቻላል። እንደምታውቁት ሞኔታይዝም ነው። ከተውኩት ደግሞ ሞኔታይዝም እንደገና ይነሳል። ሰዓት መሙላቱ በጣም አስቸጋሪ ነውና እስቲ በምታምኑት አምላክ ይህን ቪዲዮ ሼር አድርጉልኝ። በእግዚአብሔር ይሁንባችሁ ማለት ነው። እንደምታውቁት እኔ አሁን በቅርቡ ወደ ኢትዮጵያ ገብቻለሁ። ከስደት መልስ አሁን ላይ ኢትዮጵያ ሀገሬ ነው የምገኘው። ስለ ሁሉም ነገር እግዚአብሔር ይመስገን። እኛ ጠንካራ ከሆነ ከባድ ነገሮችን በትዕግስት ካለፍን የእናቶቻችንና የአባቶቻችን ጸሎት እውነት ለክፉ አልሰጠኝም ብዬ ነው የማስበው። ስደት እንደምታውቁት በጣም ከባድ ነው። በጣም ጠንካራ መሆን ይኖርብናል ማለት ነው። በጣም አሁን ላይ በተለይ በጣም አስቸጋሪ ነውና ሁላችሁም እግዚአብሔር ይጠብቃችሁ። ልጅ ጥላችሁ ለሄዳችሁ ልጆቻችሁን የምትናፍቁ ቤተሰብ የምትናፍቁ ሁላችሁም እግዚአብሔር የልባችሁን ምሻት ሞልቶላችሁ ያሰባችሁ ተሳክቶ አገራችሁን በሰላም ግቡ ማለት ፈልጋለሁ። ምክንያቱም እውነት ነው የምላችሁ፣ በቃ ፍላጎታችን አያልቅም። በቃ አያልቅም። ያን ነገር አድርገን ስንጨስ ሌላ ሀሳብ ይመጣል፣ ሌላ ፍላጎት ይመጣል። እንደዛ እያልን እኛ በጣም እየተጎዳን ነው የምንሄደውና ሁላችሁም ቤተሰቦቼ ይህን ቪዲዮ ላይክ ሸር አድርጉልኝ። የስደትን ነገር ታውቁታላችሁ። የእውነት እኔ ተመልሼ ስደት ከሚሄድ እናንተ ቪዲዮን ሸር አድርጉልኝ፣ ላይክ አድርጉልኝ። በእግዚአብሔር ይሁንባችሁ ማለት ነውና ዛሬ ይህን ቪዲዮ መስራት አልፈልግም። ትናንትና ሰሞኑን እንግዲህ ሳውዲ አረቢያ ላይ የተፈጠረው ነገር አይታችኋልና ምን ያክል ከባድ እንደሆነ፣ በተለይ ቋንቋ ስለማንችል የመጀመሪያችን ሲሆን በተለይ ከቤተሰብ ተለይተን ማናቅ ምናምን ነገር ሲሆን በጣም ከባድ እንደሆነ አውቃለሁና ስለሱ ሀሳብ መስጠት ፈልጌ ነው ማለት ነው። እንግዲህ ለሞተችው ልጅ እግዚአብሔር ቤተሰቦቿ መጽናናት ይስጣት፣ እሷም ነፍሷ በገነት ትኖር ማለት ፈልጋለሁ። ሁለተኛ ነገር ደግሞ አሁን ለሌሎቻችሁ ምን ያክል ጥንቃቄ እንደምታደርጉ ማለት ፈልጋለሁ። በእኔ በራሴ የደረሰብኝ እንዲሁም በሌሎቹ ልጆች ላይ ያየሁትን ማለት ነውና ከስራችሁ ውጪ ስለናንተም እንዲሁም በተለይ አብራችሁ ለሚሰራው ሰው ከስራ ውጪ ምንም አይነት ነገር ባታወሩ መልካም ነው ብዬ አስባለሁ። ሁለተኛ ነገር ደግሞ አሁን ላይ መግቢው ላይ እንዳያችሁት እንግዲህ እንደተናገሩት የኢትዮጵያ ጆንሲዎች በጣም አስቸጋሪዎች ናቸው። ከዚህ ራሱ ሲወሲ በብር ነው፣ ሁሉን ነገር በብር ነው የሚያደርጉትና ልጆች ራሱ መማር አልቻሉም። እግዚአብሔርን ነው የምላችሁና ቢያንስ ትምህርት ተምረው ማድረግ ያለባቸውን ነገር ትንሽ ምክር ነገር ቢሰጣቸው። አሁን ሲወሲ በብር ነው በብዛትና እሱን ነገር ምክር ተሰጥቷቸው በሰላማዊ መንገድ ቢሸኙ መልካም ነው ብዬ አስባለሁ። አሁን ንግድ ፍቃድ አላቸው፣ በትክክለኛው ከመንግስት ጋር ነው የምንሰራው ምናምን ነገር ይላሉ። እንዲሁም አንዴ እናንተ በዚህ ከእናንተ ብራቸው ተቀበሉ በኋላ እዛ ሂዳችሁ ጋር ይመጣችሁ ምንም አይነት ከባድ ይሄ ታወቀ። እግዚአብሔር ነው ማለት በጣም የታወቀ ነገር ነውና ራሳችንን ጠብቁ ነገር እግዚአብሔርን በተለይ ኤጀንሲ ደብድቦ እንደዚህ በመሆኑ በጣም ነው ያዘንኩት።